በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከነጠላው በስተጀርባ በቀሲስ ወልደ ማርያም ክፍል 18 ላይ የቀረበውን የአየር አጋንንት በቅዳሴ ላይ እጅግ ይፈትነናል በሚል ርዕስ ይሆናል። መልካም ቆይታ። ከነጠላው በስተጀርባ የአየር አጋንንት በቅዳሴ ላይ እጅግ ይፈትነናል። አጋንንት በሕይወታችን የሚያደርስብንን ችግር እስክናውቅ እንቸገራለን። ውጊያው እስኪገባን ግራ እንጋባለን። እውነቱ እስኪገለጥልን እውነቱ ሐሰት ይመስለናል። ተወዳጆች ሆይ በዚህ ክፍል የአየር አጋንንት በንስሐ ሕይወት ከማጠራጠር እስከ ማዘግየት ብሎም ስርየተ ቢስ አድርጎ በማሳበብ እንዴት እንደሚፈትነን እንመለከታለን። መልካም ቆይታ ይሆንላችሁ ዘንድ በመመኘት ቤተሰብ ያሉናችሁ ሰዎች ሰብስክራይብ የሚለውን በመንካት ከጎን የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት ጋብዘናችኋል። በዚህ ክፍል በታላቁ በጸሎተ ቅዳሴ ላይ እንዴት እንደሚፈትነን እንመለከታለን። የቅዱሳን አምላክ ሚስጥሩን ይግለጽልን። ወዳጆቼ የአየር አጋንንት በጸሎት እንዴት እንደሚፈትነን በሰፊው የቅዳሴ ጸሎት አንዱና ትልቁ የህብረት ጸሎት ስለሆነ በዚህ ጸሎት አጋንንት እጅጉን ይፈትኑናል። የሚገርመው አንዳንዶች ሳይሆን አብዛኛው አስቀዳሾች በሚባል ደረጃ ዳሴውን ባለበት ልባችን ተመስጧችን የለም። ሁሉም ትዝ የሚለን ቅዳሴው ሲጀመር ይመስላል። አሐዱ አብ ከተባለ በኋላ ያለው ፍርሃት ሙልጭ ብሎ ይጠፋና ሌላ ሐሳብ ውስጥ ጭው ብለን እንገባለን። አንዳንዶቻችን እቤት እንቢ ያለን እንቅልፍ ቅዳሴው ላይ ይመጣል። እንቅልፍ ጠግበን የመጣነውም በእንቅልፍ እንቸገራለን። ቤታችን አስቀምጠነው ግን ደግሞ ፈልገን ያጣነው ዕቃ ትዝ የሚለን ቅዳሴ ላይ ነው። ጎረቤት አለያም ጓደኞቻችን የተናገሩን መልካም ነገር የሚመስለን ቅዳሴ ላይ ነው። የተጣላነው ይቅር ላለማለት ራሳችንን ከተጠያቂነት ነፃ ለማውጣት ምክንያት የምንደረድረው ቅዳሴ ላይ ነው። የአየር አጋንንቱ በቅዳሴ ጸሎት ላይ እኛን ለማሸማቀቅ ከልጅነት እስከ ዕውቀት የሰራነውን ኃጢአታችንን በህሊና ሰሌዳ ላይ በመደርደር ያሳየናል። እኛም በተመስጦ ማስቀደስ ሳይሆን ራሳችንን ወደ መውቀስ እንገባለን። በቅዳሴ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገልንን መክፈል የማንችለውን ውለታ ቅዱስ ሥጋውና ክቡር ደሙን ተገርፎ ተሰቅሎና መከራ ተቀብሎ እንደሰጠን በዚህም ፍቅሩን እንዳናስብ አጋንንቱ በሌላ ዓለማዊና ተራ ሐሳቦች ይጠምደናል። ሌሎቻችን ቅዳሴውን ቆመን ማስቀደስ ይከብደናል። እንቁነጠነጣለን፣ እንጨናነቃለን፣ ቶሎ ባለቀ እንላለን። ባስ ሲልም ውጣ ይለናል። ይህ ሁሉ የመንፈሱ መጨናነቅ በእኛ ላይ ሲገለጥ ነው። ቅዳሴ መለኮታዊ ሚስጥር የሚከናወንበት ትልቅ የህብረት ጸሎት ስለሆነ እጅግ ይከብዳል። በዚህም ስናስቀድስ ጭንቅ ይለናል። በሰውነታችን ላይ እሳት ይወርድብናል። ድክም ብሎን ሰተት ያደርገናል። መተንፈስ ይከብደናል። እጅና እግራችን፣ ወገብ፣ ሰውነታችን ይንቀጠቀጣል። በላብ ዝፍቅ እንላለን። ቅዳሴው ከወትሮ በተለየ አላልቅ ይለናል። ይህ ሁሉ የቅዳሴው የጸሎት ኃይል ውስጣችን ካለው ቅዱስ ካልሆነው መንፈስ ጋር ሲጋጭብን የምናየው ክስተት ነው። ውስጣችን ያለው የአየር አጋንንቱ፣ አይነ ጥላው፣ መተቱ፣ ድግምቱ፣ ዛሩ ወዘተ ሲጨንቀው እኛን ያስጨንቀናል። እኛም በቅዳሴው ጸሎት ተመስጠን ነፍሳችን እንዳትደሰት አጋንንቱ የማንፈልገውን ብሎም ለቦታው የማይስማማውን ሐሳብ እያመጣ እንዳባከነን ቅዳሴው ያልቃል። በዚህም ቅዳሴው መጀመሩን እንጂ መጋመሱን ብሎም ማለቁን የማናውቅ ብዙ ነን። በቅዳሴ ጸሎት ጌታችን መድኃኒታችን ኢየሱስ ክርስቶስ
ከመቼውም በበለጠ ወደ ቅዱስ ሥጋውና ወደ ክቡር ደሙ የሚመለከትበት መንፈስ ቅዱስም በመሥዋዕቱ ላይ የሚረብበት ህብስቱ ሥጋ መለኮት ወይኑ ደመ መለኮት ሆኖ የሚለወጥበት ቅዱሳን መላእክትና ቅዱሳን የሚገኙበት ስለሆነ እንኳን አጋንንት ለሚፈትነው መንፈስ ቅዱስ ለቀረበው ሰው ጸሎተ ቅዳሴው ይከብዳል። ስለዚህ የሚፈታተን መንፈስ ላለበት ሰው ቅዳሴ እጅጉን ሊከብድና ብዙ ነገር ሊያይበት ይችላል። በቅዳሴ ሰዓት ብዙዎች ቆመው ለማስቀደስ ይከብዳቸዋል። ወገባቸው የሚንቀጠቀጥ፣ ሰውነታቸው የሚዝልባቸው፣ አልፎ ተርፎ ደንዝዞ አልታዘዝ የሚላቸው አሉ። እንደዚህ አይነት ክስተት በራሳችን ላይ ካየን በውስጣችን አንዳች ነገር አለ ማለት ነው። ስለዚህ በርትተን ለማስቀደስ እና እኛም ለመቀደስ መጣር አለብን። ተግተን ካስቀደስን የሚፈትነን አጋንንት በጸሎተ ቅዳሴው ብቻ እንደ ጢስ ተኖ እንደ ጉም በኖ ከላያችን ይርቃል። የሚገርመው በአጽዋማት ለምሳሌ ጾመ ፍልሰታን አብዛኞቻችን ሙሉ ስባኤውን ማስቀደስ አንችልም። አጋንንቱ ምክንያት እየፈጠረ አንድ ቀን እናስቀድስ ሁለተኛውን እንዳናስቀድስ በማድረግ አከታትለን ካስቀደስን በሕልመ ሌሊት በመፈተን ከቅዳሴው ያስቀረናል። ልብ በሉ፣ ጸሎተ ቅዳሴን አጋንንት ምን ያህል እንደሚጠላ የምታውቁት ነገ ወይም ዛሬ አስቀድሳለሁ ብላችሁ ስታስቡ የሚገጥማችሁ የመሰናክል ብዛት ነው። ያላሰባችሁት ችግር ይገጥማችኋል። ለጉዳይ ፈልጋችሁ ያጣችሁት ሰው ዛሬ ላገኝህ ይላችኋል። ያልታሰበ ጉዳይና ቀጠሮ ይገጥማችኋል። ይህ የአጋንንቱ እኛን ማጥመጃ መንገዱ ነው። አንዳንዴ ቅዳሴ ስናስቀድስ የሌለብን ቁርጥማት ውጋት ቅስፍ አድርጎ ይይዘናል። ድንገተኛ የራስ ምታት ይነሳብናል። እኛም ይህን ክስተት ከአጋንንት ጋር ሳይሆን ከእግዚአብሔር ቅያሜ ጋር እናያይዘዋለን። በውስጣችንም እግዚአብሔር ተቀይሞኝ ይሆን? ማስቀደሴን አልወደደው ይሆን? ምን ነው በቀረው እያስባለ በውስጣችን የክፋት መርዙን ይረጭብናል። ሲኒማ ቤት፣ መዝናኛ ቦታ ስንገባ ምንም የማይለን ቅዳሴ ስንገባ አንዳች ነገር ይቀሰቀስብናል። ወዳጆቼ፣ የዝሙት አጋንንት አስፈሪ ክፉ መንፈስ በመሆኑ አንዳንዴ ይህ ክፉ መንፈስ በውስጣችን ካለ ጸሎተ ቅዳሴ ላይ የዝሙት ሐሳብ ያመጣ ሊፈትነን ባስ ሲልም ሰውነታችንን በፍትወት ሊያሞቅና እኛ ታቦቱ ፊት ሊያሳቅቀን ይችላል። ይህ ገጠመኝ አንዳንዶቻችን ከማስደንገጡም ባለፈ ከቅዳሴ ጸሎት ሊያርቃቸው ይችላል። ለክፋቱ ብናማትብ በውስጣችን ብንጸልይም ለጊዜው የዝሙት ሐሳብና ሰበብ ቶሎ ላይጠፋልን ይችላል። እንደዚህ ስትሆኑ በተቻለ አቅም ራሳችሁን አረጋግታችሁ አጋንንቱን እየገሰጻችሁ አስቀድሱ እንጂ ገና ለገና ቤተክርስቲያን ውስጥ የዝሙት ክፉ ሐሳብ አለብኝ ብላችሁ ከቅዳሴ እንዳትርቁ። በእርግጥ ዲያቆኑ ማንም የዝሙት ሐሳብ ያለበት ቢኖር አይቅረብ ብሎ ቢያውጅም ይህ ዝሙትን በስጋው መፈጸም ያቃተው በሐሳቡ ከተግባረ ዝሙት ባልተናነሰ መልኩ ሆን ብሎ የሚያስበውን እንጂ ሳይፈልግ በዝሙት ሐሳብ የሚፈተነውን አይደለም። በአንድ ወቅት አንዲት ሴት ጻድቃኔ ማርያም ደብረ ምጥማቅ በአብይ ጾም ስታስቀድስ ጥቁር ድመት የመሰለ ነገር ከላይዋ ላይ ወርዶ ሲሄድ አይታለች። እንዲሁም አንዲት ሴት በቅዳሴ ሰዓት አሟት አዙሮ ጥሏት እንደ ሰመመን ያለ ውስጥ ገብታ ጥቁር አሞራ ከትከሻዋ ላይ ሲሄድ አይታለች። ይህ ሁሉ አጋንንቱ ጸሎተ ቅዳሴውን መቋቋም ስላቃተው በገሃድ ለቋቸው የሄደው። በእውነት ነው የምላችሁ፣ በቅዳሴ ሰዓት ምንም ብትፈተኑ ችላችሁ ተቋቁማችሁ ካስቀደሳችሁ ብዙ ድንቆችና ፈውሶችን
ታላችሁ። ስለዚህ በተቻለ አቅም ማስቀደስ ከበረታን ቅዱስ ሥጋውና ክቡር ደሙን ተቀብለን መለኮታዊ ጸጋን መላበስ እንጂ በአጋንንት ክፉ ሐሳብ መቃወስ አያስፈልግም። ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። ትንቢተ ሆሴዕ ምዕራፍ 4 ከቁጥር 6። ከትውልዱ ማን አስተዋለ? ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 8። ከነጠላው በስተጀርባ። ወስብሐት ለእግዚአብሔር። ይቆየን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።